ሰላም ሰላም ውድ የሀገሬ ልጆች እንደዚሁም ኢትዮጵያውያን ኤርትራውያን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ? ደግ ናችሁ? አለሁ እኔ እግዚአብሔር ይመስገን። ዛሬ እንግዲህ አጠር ባለ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። እኔ ጋር ሁሉም ሰላም ነው፣ ሸጋ ነው፣ ይመስገነው። እናንተስ እንዴት ናችሁ? ተጠፋፍተናል፣ ያው ብዙም ቪዲዮ እየለቀኩኝ አይደለም ማለት ነው። እና እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን ደግ ነኝ። እናንተ ጋርም ሰላም እንደሆነ ሙሉ ተስፋ አለኝ። እና እንዴት ናችሁልኝ? ዛሬ ታዲያ በአንድ ቪዲዮ ነው የመጣሁት። እሱ ምን መሰላችሁ? ብዙ ልጆች ዩቲዩብ ላይ ትሰራላችሁ፣ ትለፋላችሁ፣ ትደክማላችሁ፣ እንቅልፍ ታጣላችሁ። ግን ሞኒ ከሆናችሁ በኋላ ምንድን ነው የሚያሰንፋችሁ? ላይቭ መግባታችሁን ትቀንሳላችሁ፣ ቪዲዮ መልቀቅ ትቀንሳላችሁ። ምክንያቱም የሚታያችሁ ምንድነው ሰዓት መሙላታችሁ ብቻ፣ ሰዓት አለማንሳት ብቻ ነው የምታዩት ማለት ነው። ግን እንደዛ መሆን የለበትም። ምክንያቱም እንደዛ መሆን የሌለበት ለምንድን ነው? እንደዛ መሆን ለምንድን ነው የሌለበት ማለት ነው? አንደኛ ሰው የሚደክመው ብር ለማግኘት ነው። ግን ብር ለማግኘት ሲሆን ደግሞ ያ ብር ሰርቶ ነው የሚያገኘው፣ ተጠቅሞ ነው የሚያገኘው። ዶላር የሚቆጥርለት ሲሰራ ነው ማለት ነው። እና ስለዚህ የበለጠ መስራት አለባችሁ፣ የበለጠ መዞር አለባችሁ፣ የበለጠ ደግሞ ቪዲዮ መልቀቅ አለባችሁ፣ የበለጠ ወዘት የመሳሰሉት ነገሮች ማለት ነው። ምክንያቱም አብዛኛው ሰው ሰዓት ስለማያነሳ ከአሁን በኋላ ምንም አይመጣም፣ በቃ እርግጠኛ ሆኜ ተቀብሎኛል ብለን መተው የለብንም። ምክንያቱም እያንዳንዱ ቪዲዮ ነው በላይክ በእይታው በምናምን ነው ደምሮ የሚቆጥረው ማለት ነው። ብዙ ልጆች ይህንን አልተገነዘባቸውም፣ እያየው ስለሆነ ማለት ነው። ሰው መጀመሪያ ከለፋው የበለጠ ነው መልፋት ያለበት ብር ለማግኘት ማለት ነው፣ ለመስራት። እንዴት አንቺስ ታዲያ መሆን ያሉትሽን ለምትሉኝ አሁን አለመመቻቸት ነው። በጣም ብዙ ሰዎች እየጠየቃችሁ ነው፣ ስንት ጊዜ ሆኖሻል እንዴት ምናምን የሁሉ ሰብስክራይብ ይዘሽ እያላችሁ ነው። ግን ያው አለመመቻቸት ነው። እና ስለዚህ እናንተ አሁን በርቱ፣ ጠንክሩ፣ ጎበዝ ናችሁ፣ ስሩ፣ ቪዲዮ ልቀቁ። የበለጠ ደግሞ ቪዲዮ ስለቁ አሪፍ ነው። ለምን አሁን ደግሞ ዩቲዩብ ያሻሻለ ሁታለ ምንድን ነው እሱ ለብዙዎች ሲያወሩ ተሰምታችሁ ከሆነ ማለት ነው። በጣም አሪፍ ሀሳብ ያመጣው ምንድን ነው? ብዙ ሰዓት በተቀመጣችሁ ሰዓት ዶላር ይቆጥራል እየተባለ ነው። ግን እያወራችሁ ሲሆን ባላችሁ ሰዓት አመቻችታችሁ ቁጭ ብላችሁ ብታወሩ የበለጠ ይቆጥርላችኋል። እና መስራታችሁ ካልቀረ ቁጭ ብላችሁ ብትሰሩ የበለጠ ብትበረቱ፣ የበለጠ ብትለቁ ቪዲዮ የበለጠ በቃ ብትሰሩ ብር ታገኛላችሁ፣ ትጠቀማላችሁ ማለት ነው። እና ይህንን ስል ለብዙዎቻችሁ ይጠቅማል ብዬ ስለማስብ ነው። ስለዚህ በተረፈ በደንብ ነው የምወዳችሁ እና ደግሞ የምለቀው ቪዲዮ ይጠቅመኛል ብላችሁ ካሰባችሁ አበረታቱኝ። ያው የሰዓት ችግር ነው፣ ሌላ ችግር የለብኝም። የሰዓትና ሰዓት የማንሳት ችግር ነው። እስካሁን ያልሆንኩበት ምክንያት ብር ይከፈላል ወይ እንዴት አቦች ካላችሁ፣ በደንብ ይከፈላል። እንደ ስራችን ይከፍለናል። ከሌላ አፕ እንደውም እኔም ብዙ ኦንላይን ብዙ ስራዎች ሰርቼ አውቃለሁ። በጣም ያለፋሉ። እንደውም ከሌሎቹ ዩቲዩብ ነው አሪፍ። ምክንያቱም ያለን ምላሳችን ተጠቅመን በምለው ኮንፊደንስ ነው። ጉልበት ስራ አይጠይቅም። ሰዓቱም ደግሞ ቁጭ ካላለን አይቆጥርም፣ እንደኔው ማለት ነው። አይቆጥርልኝም እንደኔ ስለማልሰራ ቁጭ ስለማለት። ግን ከዛ ውጭ ጓደኞች እየተከፈለ ናቸው ነው። ስንት ብር ነው የሚከፈለው ለሚለው መነሻው ላይ ብዙ 14,000 ብር፣ 8,000፣ 10,000፣ 7,000 እንደዛ የሚከፍለው መጀመሪያ ላይ የታወቀ ነው። 14,000 እንደው የሚከፍለው እንደው አሪፍ ክፍያ ነው የመጀመሪያ ጊዜ ማለት ነው። ግን 13,000፣ 17፣ 20 ከዛም በላይ ይከፍላል። ኢትዮጵያ ውስጥ ቁጭ ብለው መኪና የሚገዙት ቤት የሚገዙት እኛ አበረታታናቸው፣ እነሱ ደግሞ የበለጠ ቪዲዮ ይለቃሉ፣ ይሰራሉ፣ ያገኛሉ። አለቀ። ከኛ የተለየ ነገር ምንም አጀንዳ የላቸውም። እንደኛው ነው የሚሰሩት አይደል? ግን የሚለቁት ቪዲዮ ጥራት አለው። በመቀጠል ግርግር ያለው ነገር፣ ሰው ያለው ነገር ፕራንክ ነገር ነው። እና እኛ ስለምንድን ነው እንደዛ ማንሰራበት? ለአብራችሁ የምትሰሩ ልጆች አንድ ቤት 2 3 ከሆናችሁ ችግር የለውም። እየተጫወታችሁ እያወራችሁ ቁርሳችሁ እየበላችሁ ሊሆን ይችላል። በእርግጥ ያው አንድ ቤት ሲሰራ ብዙ ነገር አለ፣ ብዙ ችግር አለ፣ ይገባኛል። ግን ቢሆንም መስራታችን ካልቀር እንደዛ ብትበረቱ ብዬታለሁኝ ማለት ነው። እና በተረፈ እኔም ደግሞ እንደናንተ ሆኜ ወደፊት ዶላር ተቀብዬ
እንኳን ባልቀበል ሌላ ቻናል ከፍቼ ያለ መታገት ማለት ያለ በቃ ሳልሰለች ማለት ነው ሰርቼ እንደሚከፍል እንደማሳያችሁ ባለሙሉ ተስፋ ነኝ። በተረፈ በዩኒፎርም እንዴት ይዘነጣል ላላችሁ ሰዎች ይኸውላችሁ እኔ ሁሌም በዩኒፎርም ዝንጥ ብዬ እመለከታለሁ። ምክንያቱም ለእኛ ይሄ ብዙ ነገራችን ይሸፍናል። ለምናውቀው ሰዎች ብዙ ነገራችን እኔ አልገዛም ብላኝ ነበር ሴትዮዋ፣ ተጣልተን ነው የገዛችልኝ። በጣም ነው ዩኒፎርም ወደው ለምን ያለ ዩኒፎርም መስራት ስለማልፈልግ ብዙ ገበናችን ይሸፍናል፣ ብዙ ነገራችን ይሸፍናል እና እንደዛ ነው ያስከብረናል። በነገራችን ላይ ይሄ ስንለብስ ብዙ እይታ ፎከስ አያደርጉብንም ሰዎች ሰፋ ያለም ነገር ስለሚሆን ማለት ነው። ግን ተወጣጥረን ስንሰራ ብዙ እይታዎች ይበዙብናል። ለእኔ ጠቅሞኛል ማለት ነው። እናንተም እንደዛው እንደጠቀማችሁ ተስፋ አደርጋለሁ። ተረፈ እንበረታታ፣ እንስራ፣ ተያይዘን እንደግ እና ደግሞ ሙያ ከሆናችሁ በኋላ አልሰራም ብላችሁ ታቆሙ ሰዎች፣ ማትለቁ ሰዎች፣ ማዞሩ ሰዎች ገቢያችሁ እያጣችሁ ነው ማለት ነው። በርቱ፣ ጠንክሩ። በተረፈ ወዳችኋለሁ።